እግዚአብሔር በጣም ነው የባረከኝ። አሜን። የሚገርም ድንቅ ባል ሰጥቶኛል። መቼስ እኔ ብቻዬን አልቆምኩም። ከኢየሱስ በታች አይደል አለኝ የምለው በቃ ዋና ሰው እሱ ነበር። በከፍታ በዝቅታ በውጣ ውረድ ተስፋ በቆረጥኩባቸው ጊዜያቶች ሁሉ እግዚአብሔር የሚገርም ባል ሰጥቶኛል። መኳንን ተገኝ ይባላል። ለኔ ስኬት ለኔ ዛሬ ላይ መቆም ኢየሱስን ራሱ አምኜ ነው ባይዘው ኢየሱስን አምኜ ጸንቼ ራሱ ለመቆሜ ከኢየሱስ ክርስቶስ መጀመሪያ ከሱ እርዳታ ባሻገር ደግሞ እዚህ ምድር ላይ አይዞሽ ትቻለሽ አቅም አለ አንቺ ውስጥ ጎበዝ ነሽ እያለ በሚሰብሩኝ አንዳንድ ጊዜ ያው ሰው ስለሆንሽ ምንስ መንፈስ አይደለም ሁሉ ነገራችንና የለበስነው ስጋ ስላለ የዳነው መንፈሳችን እንዳለ ሁሉ የለበስነው ስጋ ግን ደካማ ስለሆነ ተስፋ የምትቆርጭባቸው ብዙ ጊዜያቶች አሉና ከጀርባ የሆነው እየገፋ ዛሬ ላይ ዘርፍ የምትባለው ሴት እንድትቆም ኢየሱስን በመውደድ እንድትጸና ያደረገ ጀግና ባላለኝ በጣም ነው እሱን ማመሰግነው። እግዚአብሔር ደግሞ ቆንጆ የሆኑ 3 ልጆችን ሰጥቶናል። ስለዚህ እንደማንኛውም ባለትዳር ሴት ባለትዳር ነኝ። በዚህ ደግሞ ጥሪ እንዳለበት ሰው ደግሞ አገልጋይ ነኝ ማለት ነው። 3 ሴት ልጆች ነው ያሉኝ። አንዷ ሜርሲ ትባላለች። ምህረት ናት። ባይዘወይ ልጅ ለመውለድ ምህረት ያልኩበት ልጅ መውለድ አልችልም ነበር። ምንም አይነት ችግር አልነበረብኝም። ግን ይሄ መናፍስታዊ አሰራር የሚባለው ነገር አላውቅም ነበር ኦርቶዶክስ ቤት እያለሁ። ስለዚህ ምስክርነትም ስለሆነ እግዚአብሔር ወደዚህ ወደ ወንጌላውያን ካመጣኝ ወይ ደግሞ ኢየሱስን ወደ ማመን ስመጣ ግን ዘላለማዊ ነገር ብቻ አይደለም የተሰራ የምድራዊ ነገርም ተሰራ። ስለዚህ ኢየሱስ የነፍስም የስጋ ጌታ ነው። አሜን። የመጀመሪያ ሴት ልጄ ጌታ ሲሰጠኝ ምህረት አልኳት። መውለድ አትችልም ነበር ከዛ በፊት? አልችልም ነበር መውለድ አልችልም ማለት ያው ችግር የለም እኮ ሁሉ ነገር ተስተካከለ ነው። በምርመራም አሜሪካን ሀገር ነበርኩ ምንም ችግር የለም። ግን ሪያሊቲ ግን አልወልድም። ስለዚህ መናፍስታዊ ነገር ነበር፣ የሚሰበር ቀንበር ነበር። እግዚአብሔር ያን ሁሉ ሰብሮ ባይዘው ስቴፕ ባይ ስቴፕ ነው የኔን ነገር እየሰራ የቤቴን ነገር እየሰራ ያመጣኝና ክብር ለኢየሱስ ይሁን። ኢየሱስ የስጋም ራሱ መልስ ነው ለስጋችን በምድር ለምንኖረው ነገር ራሱ መልስ ነው። አሜን። እና ከሚወረወርብኝ ነገር ልነግርሽ አልችልም። ከዛ ሁሉ ከለላ የሆነኝ ያልጠፋሁት ጠላት ስላልሟረታ አይደለም ስላልደገመ አይደለም፣ ግን ኢየሱስ ከለላ ሆኖ ጌታ ድንቅና ታምራት ስላረገልኝ ነው። ስለዚህ የመጀመሪያ ልጄን ሜርሲ ብያታለሁኝ። ሁለተኛዋ ልጄን ግሬስ ጸጋ ብያታለሁ። ሶስተኛዋ ልጄ ደግሞ አና ትባላለች። ይሄን ይመስላል እንግዲህ። ዋው! እግዚአብሔር ይመስገን። እንኳን ጌታ ረዳሽ። አሜን።